አስቡት ለ18 ዓመታት ሙሉ ልጄ ብላችሁ አሳድጋችሁ ድንገት አባት አይደለህም ብትባሉ ምን ይሰማችኋል? የ18 ዓመት የወላጅነት ጥያቄ ውዝግብ ነው። እናት አባቱ አይደለህም ስትል፣ አባት ደግሞ ልጁ የኔ ነው ይላል። የመጨረሻው የዲኤንኤ ውጤትስ የማንን እውነት ያረጋግጥ ይሆን? አብራችሁን ቆዩ። ፍርድ ቤቱ በውጥረት ተሞልቷል። ሚስ ጉሊ ለዳኛዋ የምትናገረው ነገር ለሰሚው ግራ የሚያጋባ ነው። ከ18 ዓመታት በፊት ከብሩክስ ጋር አብራ ብትኖርም ከሌላ ወንድ ጋር ግንኙነት እንደነበራት አልሸሸገችም። እንዲያውም ለዳኛዋ ስትናገር ልጁ የእሱ ሳይሆን የሌላኛው ፍቅረኛዬ ነው። ብሩክስን አባት ነህ ያልኩት በወቅቱ ለልጄ አባት መሆን ስለፈለገ ነው። ነገር ግን ሚስተር ብሩክስ አባትየው ይህንን ሊቀበል አልቻለም። ወደኋላ 18 ዓመታት ተጉዞ ልጁ የተወለደበትን ቀን በስሜት አስታወሰ። ወደ ሆስፒታል የወሰድኳት እኔ ነበርኩ። ልጄ ሲወለድ አየሁት። ያለቅስ ነበር። ዶክተሮቹ ዝም ሊያሰኙት ሞከሩ፣ ግን አልቻሉም። ልጄን ስጡኝ አልኳቸው። ልክ ቅፌ ውስጥ ሲገባ ጸጥ አለ። ልጄ መሆኑን ያወቅኩት ያን ቀን ነው። ብሩክስ ይህንን ሲናገር አይኖቹ በእንባ ተሞልተው ነበር። እናትየዋ ግን የብሩክስ ስሜት ግድ አልሰጣትም። እንዲያውም በወቅቱ ግንኙነታችን የጠበቀ አልነበረም፣ እኔ ከሌላ ሰው ጋር እተኛ ነበር በማለት ክህደቷን አጠናከረች። ዳኛዋ ወደ ብሩክስ ዞረው እሷ አባት አይደለህም እያለችህ አንተ ግን ለምን አባት ነኝ ብለህ ታምናለህ ሲሉ ጠየቁት። ብሩክስ ከኪሱ አንድ ፎቶ አወጣ። ለ17 ዓመታት በኪሱ ይዞት የኖረውን ፎቶ ለዳኛዋ አሳየ። እኔ ብዙ ፎቶዎች አሉኝ፣ እሷ ግን አንድም የላትም አለ በምሬት። ነገሩ በዚህ ብቻ አላበቃም። ብሩክስ ልጁ ከእጁ የተወሰደበትን ጃንዋሪ 23 ቀንን ሲያስታውስ ፍርድ ቤቱ ጸጥ አለ። እናትየው በፖሊስ እያስገደደች ልጁን ከእጁ ስትወስድ ያን ቀን ልጁን የመጨረሻ ያየበት ቀን ነበር። ክርክሩ እየጦፈ ሲሄድ እናትየዋ ሚስ ጉሊ አንድ ያልተጠበቀና ዘግናኝ ካርድ መዘዘች። ብሩክስ አባት ሊሆን እንደማይችል ስትናገር ዳኛዋ ሳትቀር ደነገጠች። ዳኛ እሱ በጣም ጥሩ ሰው ነው፣ ግን ከእሱ ጋር ለ10 ዓመታት ስኖር ኮንዶም እንኳ ተጠቅመን አናቅም፣ ግን አርግዤ አላቅም። እንዴት ሊሆን ይችላል? እሱ አባት መሆን አይችልም፣ መካን ነው አለች። ይህ ንግግር ለብሩክስ እንደ ጥይት ነበር፣ በራስ መተማመኑን የሚሸረሽር ከባድ ቃል። በመጨረሻ ያ የ18 ዓመት ወጣት ወደ ችሎቱ ገባ። ሁኔታው እጅግ ያሳዝናል። ዳኛዋ ጠየቀችው፣ እናትህ አባት ሌላ ሰው እንደሆነ እየተናገረች ነው፣ ይህንን ታውቃለህ? ልጁ መለሰ፣ አዎ፣ አንድ ሰው ፌስቡክ ላይ አባቴ ነኝ ብሎም መልእክት ልኮልኛል፣ ግን በሕይወቴ ውስጥ ቦታ የሌለው ሰው ስለሆነ ግድ የለኝም። አባቴ ብሩክስ እንደሆነ ነው የማምነው። ልጁ ይህን ሲናገር የብሩክስ ፊት በኩራት በራ። ሌላ አባት ለመቀበል ዝግጁ አይደለም። ልጁ የሚፈልገው ያንን ሆስፒታል ውስጥ ያቀፈውን አባት ብቻ ነው። ሰዓቱ ደረሰ። የ18 ዓመቱን ቁልቁልሽ ሊፈታ ነው። ዳኛዋ የዲኤንኤ ወረቀቱን በእጃቸው ያዙ። ሁሉም በጉጉት እየጠበቀ ነው። ብሩክስ እውነትም አባት ነው ወይስ ጉሊ እንዳለችው መካን ነው? ዳኛዋ ፖስታውን ከፈቱ እና እንዲህ አሉ። በብሩክስና በጉሊ መካከል ያለውን ክርክር የዲኤንኤው ምርመራው እንደሚከተለው ይነበባል። ጸጥታ ሆነ። ሁሉም በጉጉት ዳኛዋ የሚሉትን ለመስማት ጓጉተዋል። ሚስተር ብሩክስ የዚህ ልጅ አባት አንተ ነህ። ፍርድ ቤቱ በደስታ ተሞላ። ብሩክስ እንባውን መቆጣጠር አቃተው። አንገቱን ደፍቶ አነባ። አባትና ልጅ ተቃቀፉ። ለዓመታት የዘለቀው የናፍቆት ፍርሃት እና የውሸት ክስ በአንድ እቅፍ ተረሳ። የሚገርመው ነገር እናትየዋ ጉሊ እንኳን ውጤቱን ስትሰማ ተረጋጋች። እሱ አባት በመሆኑ እኔም ደስተኛ ነኝ አለች። ፍቅር ያሸንፋል የተባለው ለዚህ ይሆን? ተመልካቾቻችን ከዚህ ታሪክ ምን ተማራችሁ? የእናትየው መካን ነው የሚለውን እርግጠኛነት ወይስ የአባትየው ልጄ ነው የሚለውን እምነት እና ጥንካሬ? አስተያየቶቹን ኮሜንት ላይ ያስቀምጡልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ አስደናቂ ታሪክ እስክንገናኝ ሰላም።